ከዚህ በኋላ መጥቶ ቤትም ይሁን ሌላም ቦታ በሌሎችም ሰዎች ይሁን እንዲረብሻት አልፈልግም። ምክንያቱም እኔ ያሰብኩትን ነገር እያበላሸብኝ ነው ያለው፣ አይምሮዋን እየሰረቀብኝ ነው ያለው። ማለት ታውቂያለሽ፣ ሩታን አፈቅራታለሁ፣ እወዳታለሁ። ከሷም ጋር ጥሩ ነገር እንዲኖረኝ ነው የምፈልገው ከዚህ በኋላና ልጄን እያለ የመጣ እየረብሻት ነው፣ ህይወቷ ላይ ድጋሚ እየገባ ማለት ነው። እና በዚህ ጉዳይ ስርዓቱን እንዲይዝ እዛው እንድታስቀሪ ቤትሽ አግብተሽም ይሁን ምንም ይሁን እዛው አብራችሁ እንድትሆኑ የምፈልገው። ከዚህ በኋላ ሩታን እንዲያስባትም እንዲረብሻትም አልፈልግም። አብርሃም የሩታን ህይወት ለመረበሽ ወይም ደግሞ ሩታን ፈልጎ በልጁ አማካኝቶ ሄደ አልከኝ አይደል? እሷ ያንን ነገር እንደማትፈልገው ምን ያህል እርግጠኛ ነህ? እሱ ልጁን ፈልጎ በሄደበት ሰዓት ይበጣበጣሉ ምናምን እንጂ ከዚህ በኋላ እሷን የሚያስቸግርበት ምንም ምክንያት የለውም። ገባ? አሁንም ቢሆን እሷ ላይክ ልክ ከኔ ጋር ያለውን ነገር ሲቀበል ምናልባት አላቅም ብቻ የልቧን ባላቅም እኔ ሳስበውና ሁኔታው የሚመስለው ምንድነው ከኔ ጋር ያለውን ነገር ሲቀበል እሱ በልጇ ለማስፈራራት ከዚህ ሀገር ሊሄድ ምናምን የምትለው የኔን ፍቅር ሲቀበል ነው ያን ሀሳብ ያመጣችው እንጂ ረብሿት ምናምን አይደለም። ከልጅ ውጪ ምንም እንዳያገናኛቸው ለማድረግ ሞክራለሁ። ያ ደግሞ ያንተን ፍላጎት ብቻ ሳይሆን የኔን ፍላጎት ነው። ገባ? ከሱ ጋር ፊቸር ነው ማስበው፣ ከሱ ጋር ብዙ ነገር ነው ማስበው፣ ከሱ ጋር ብዙ ነገር ስለማስበው አሁን ላይ ከሩታ ጋር ምንም እንዲያደርግም አልፈልግም። ከልጅ ውጪ ምንም እንዲያገናኛቸው ስለማልፈልግ ይሄ ነገር ነው እንፈልገዋለሁ። ሰላም የተከበራችሁና የተወደዳችሁ የኔ ቤተሰቦች፣ ያው ዛሬ ተመልሼ መጥቻለሁ። ተመልሼ የመጣሁበት ምክንያት ደግሞ ከዚህ በኋላ አብርሽ ወደ ሩታ ህይወትና ወደኛ ህይወት እንዳይመጣ ላስጠነቅቃ ለሄርሜላ ልነግራት ነው የመጣሁትና ሄርሜላን እዚህ ቀጥሬያታለሁና ከዚህ በኋላ ህይወቱን መርጧል። ከሄርሜላ ጋር መኖር እንደሚፈልግ አሳውቆናልና ከዚህ በኋላ ሩታ ጋር እየመጣ ማስፈራራት፣ ልጄን ይዘሽብኝ አትሄጂም፣ ያን ነው የምትሄጂው ምናምን እንዲላት አልፈቅድምና ማለት እንድትነግረው እንድታስቆመው ፈልጋለሁ። ነገሮቹን እዛው ይዛ ጉዳያቸውን እንዲጨርሱ እንዲያደርጉ ፈልጋለሁና ከዚህ በኋላ አብርሽ ተመልሶ ሩታ ጋር እንዲመጣ አልፈልግም፣ እንዲረብሻት አልፈልግም። አንዴ ህይወቱን መርጧል፣ አንዴ ፍላጎቱን ተናግሯል። ከዚህ በኋላ ከሄርሜላ ጋር ያዝልቅላቸው ብለናል። ስለዚህ የኔን ህይወት ደግሞ ማበላሸት የለበትም። ያው እንደምታውቁት ከሆነ በቅርቡ ሽማግሌ ልልክ ነው፣ ፕሮሰስ ላይ ነኝ ብያለሁ ትናንትና እና ብዙ ነገሮች አሪፍ እየሄዱ ነው እና ያሉት በቅርቡ ማሳውቃቸው ይሆናል፣ የሚሆንም ይሆናል እና በዛ ጉዳይ ሩታ ጋር እየመጣ ሀሳቧን እንዲሰርቃትና እንድታመንታ እንዳያረጋት ፈልጋለሁ። ማለት በቃ አጠገባችን እንዳይደርስ ፈልጋለሁ በአጠቃላይና ሩታ እሱ በመጣ ቁጥር እየተረበሸች ነው፣ ወደ ኋላ እያስታወሷት ነው። ማለት ሳቋን ለመመለስ ሰሞኑ እየጣርን ነበርና ደስተኛ ነበረች። የሆኑ ሰዎች ይመጡና ህይወቷ ላይ ስሜታዊ አድርገው ይረብሿታልና ያንን ነገር ለማስቆም ነው አንድም እና ከዚህ በኋላ ቢተወን ደስተኛ ነን። ከዚህ በኋላ ብዙ ነገር አለን፣ እኔና እሷ አሪፍ ላይ ነን። ብዙ ነገር እየተማከርን አንድ ላይ ሆነን ጊዜ እያሳለፍን ምናምን እያወራ ነው፣ ጥሩ ደረጃ ላይ ደርሰናልና ከዚህ በኋላ አብርሽ ሄርሜላን ጠርቻታለሁ። ሄርሜላን በደንብ ማስረዳት ያለብኝ ነገር አስረዳታለሁ። ከዚህ በኋላ በቃ ህይወታቸውን የራሳቸውን ህይወት እንዲኖሩ ለሩታ ከሆነ ሀሳቡ የሚጨነቅለት ከሆነ እኔ ያለውኝ እኔ እጨነቅላታለሁ፣ እኔ ያስብላታለሁ፣ እኔ የፈለገችውን ነገር አደርግላታለሁ። ችግር የለውም። ያን ያህል ልጁም ማሰብ የለበትም። እንደ አባት ሆኜ ላሳድገው እችላለሁ፣ ችግር የለም። ያን ያህል የሚያሳስብ ነገር አይደለም። ዛሬ ጠርቻታለሁ። ህይወታቸው እንዲኖሩ ነው የምፈልገው። ከዚህ በኋላ ሩታ እንድትረብሽ አልፈልግም። በቃ የሽምግልናውም ፕሮሰስ እየተስተጓጎለብኝ ነው ማለት ከሀገር ወጣለሁ ይሄዳለሁ እያለችኝ ነውና እየተረበሽኩ ስለሆነ ያንን ነገር ላስረዳት ሄርሜላን ማግኘት ፈልጋለሁና ማውራት ፈልጋለሁ። ሄርሚም መታለች መሰለኝ። ሄርሚ እንዴት እንኳን ደህና መጣሽ።
ደህና ነሽ? ሁሉ ሰላም አለሽ? ሰላም ነው። ቆይታ ምናምን እግዚአብሔር ይመስገን። እንዴት ነው? አለሁ። ያው ኤርሚ ዛሬ የጠራሁሽ አብርሽን እዛው በፍቅርሽን በምን ማስረሽ እንድታቆይልኝ እፈልጋለሁ። ሩታ ጋር እንዲመጣና እንዲረብሻት አልፈልግም። ልጄ በልጁ አማካኝቶ መጥቶ ሌላ ስሜት ውስጥ እንዲከታት አልፈልግም። ያው አብርሽ እንደሚወድሽ በዚህ አጋጣሚ እንኳን ደስ አለሽ ልልሽ እወዳለሁ እና ከዚህ በኋላ መጥቶ ቤትም ይሁን ሌላም ቦታ በሌሎችም ሰዎች ይሁን እንዲረብሻት አልፈልግም። ምክንያቱም እኔ ያሰብኩትን ነገር እያበላሸብኝ ነው ያለው፣ አይምሮዋን እየሰረቀብኝ ነው ያለው። ማለት ታውቂያለሽ፣ ሩታን አፈቅራታለሁ፣ እወዳታለሁ። ከሷም ጋር ጥሩ ነገር እንዲኖረኝ ነው የምፈልገው ከዚህ በኋላና ልጄን እያለ የመጣ እየረብሻት ነው፣ ህይወቷ ላይ ድጋሚ እየገባ ማለት ነው። እና በዚህ ጉዳይ ስርዓቱን እንዲይዝ እዛው እንድታስቀሪ ቤትሽ አግብተሽም ይሁን ምንም ይሁን እዛው አብራችሁ እንድትሆኑ የምፈልገው። ከዚህ በኋላ ሩታን እንዲያስባትም እንዲረብሻትም አልፈልግም። ለዛ ነው የጠራሁሽ ኤርሚ። እሺ ደስታ፣ በመጀመሪያ ላንተም እንኳን ደስ አለህ። ሽማግሌ እንደምትልክ ሰምቼ ነበረ። ደስ ይላል። ጥሩ የአብርሃምና የሳራ ያድርግላችሁ። ከዛ ባለፈ ግን በአብርሃምና በሩታ መሀል ላይ ያለው ነገር ከዚህ በፊት ምናልባት እርግጠኛ ሆኜ ላላውራ እችላለሁ። አሁን ግን ቢያንስ የሆነ ያህል ፐርሰንት እርግጠኛ ነኝ ብዬ አስባለሁ። ያ ማለት ምንድነው? አንደኛ እሱ የልጅ አባት ነው። አብርሃምና ሩታን በመሀል ልጅ ያገናኛቸዋል፣ የማይካድ ነው ያ። እሱ ልጁን ፈልጎ በሄደበት ሰዓት ይበጣበጣሉ ምናምን እንጂ ከዚህ በኋላ እሷን የሚያስቸግርበት ምንም ምክንያት የለውም። ገባ? አሁንም ቢሆን እሷ ልክ ከኔ ጋር ያለውን ነገር ሲቀበል ምናልባት አላቅም ብቻ የልቧን ባላቅም እኔ ሳስበውና ሁኔታዋ የሚመስለው ምንድነው ከኔ ጋር ያለውን ነገር ሲቀበል እሱ በልጇ ለማስፈራራት ከዚህ ሀገር ሊሄድ ምናምን የምትለው የኔን ፍቅር ሲቀበል ነው ያን ሀሳብ ያመጣችው እንጂ ረብሿት ምናምን አይደለም። አይ ኤርሚ ከዚህ ቤተሰቦቼ ጋር ሊል ነው ያለችው እንጂ ከዚህ ሀገር እንውጣ ምናምን አላለች። ማለት ከዚህ በፊት ሀሳብ ከዚህ በፊት ይመጣላት ነበር ደስታ። ይሄን ሀሳብ ልክ ሲመጣ ነው እንደዚህ አይነት ሀሳብ ይመጣላት። ብቻ አሁን እኔ እሷ ላይ ሳይሆን አንደኛ የአብርሃምን በደንብ አውቀዋለሁ ብዬ ነው የማስበው ከዚህም በኋላ ማለት ነው። የተነጋገርነው ነገሮች ስላሉ ልጁን ፈልጎ ብቻ እንደሚሄድ ነው የማውቀውና እያስቸገራት ነው ላልከው ነገር እያስቸገራት አይመስለኝም። በምትኩ እሷ ልጁን ማሳየት እርግጠኛ ነሽ? እውነትም ልጁን ፈልጎ ነው የሚሄደው? እንደዛ ይመስልሻል? እንደዛ ምን ያህል ታምኛለሽ? ማለት እኔ ልጁን ምክንያት እያደረገ የሚመጣ ይመስለኛል። እንደዛ ነው ማስበው። እንግዲህ እሱ የሰው ሀሳብ ነው ይችላል። ሰሞኑን የተፈጠረውን ነገር ታውቂያለሽ፣ የምታውቂው ነገር ነውና ማለት ልጁ ማየት የሚከለክለው ማንም የለም። በእርግጥ ግን በስርዓቱ ይሁን ሩታ ከዚህ በኋላ የፈለገችውን የማድረግ መብትም አላት አይደለም? መሄድ የፈለገችበት ቦታ ከፈለገች መሄድ ትችላለች። ያን ያህል የሚያሳስ አትሄጂም ምናምን በእሷ ፍላጎት መግባት የለበትም። ልጁን ማየቱ ችግር የለውም እኮ ሁሉም የሚፈቅደው ሰው ልጁን ማየቱ ትክክል ነው። ከዛ ባለፈ ደግሞ ማለት ነው ደስታ ይሄ ልጁን ምክንያት አድርጎ እሷ ጋር ከመሄድ ወይ ያልጨረሰው ፍቅር ካለ እዚህ ጋር የኔን ፍቅር የሚቀበልበት ምንም ምክንያት የለውም ብዬ ነው ማስበው። ልጁን ሰበብ አድርጎ ከእሷ ጋር ማውራት ወይም ደግሞ እሷ ማግኘት ፈልጎ ኦር አንተ እንደምታስበው ለእሷ ስሜት አለው ብለህ የምታስብ ከሆነ እዚች ጋር ከጎን እኔን ምርጫ አድርጎ ከኔ ጋር አዲስ ህይወት አይጀምርም ነበር። ገባ? ለዛ ነው እኔን አስወጥቶ እንደለመደው እንደዛ ማድረግ ይችል ነበረ። ገባ? ለዛ ነው 100% እርግጠኛ ሆኜ ከልጁ ውጪ ሌላ በምንም ነገር እንግዲህ አላየውበትም። ከዚህ በፊት እንደውም የሆነ ታይም ላይ ይደውላት ነበረ፣ ደህና ነሽ ወይ ስለ ጤንነቷ ስቲል ያሳስበው ነበረ ምናምን ነገር። አሁን ግን እንደዛ አይነት ነገር አላይበትም። ስለ ጤንነቷ ምልክ የልጁ እናት ናት፣ ስለ ጤንነቷ ሊያሳስበው ይችላል። ግን ደግሞ አይበታለሁ አሁን ላይ ለእሷ ምንም ፍላጎት እንደሌለው ነው እያየው ያለሁት። ግን ደግሞ የልጁ እናት ናት፣ ያከብራታል። እሱን አውቃለሁ። ልክ ነሽ ሄርሚ። እኔ ግን ምን እንደሚመስለኝ ታውቂያለሽ? ማለት አስጨንቀሹ ይህንን ውሳኔ እየወሰነ ያለ እየመሰለኝ፣ ማለት ነገሩን ማረጋገጥ ስላለብኝ ዛሬም ቢሆን የጠራሽ። አስጨንቀሹ ያንቺን ጭንቀት አይቶ ሌላ ነገር እንዳትሆኚ ራስሽ እንዳትጎጂ ያደረገው ነገር ሊሆን ይችላል። ገብቶሻል? ማለት ይህንን ልልበት የቻልኩት ምክንያት ሩታን ሊተዋት አልቻለም። ማለት
ባለው አፈቅርሻለሁ ፍቅርሽን እንደተቀበለ ምናምን ሰምተናል። በዛ ነገር ሁሉ አልተሰበረችም እንደምታየው ከሆነ ማለት ነው። ያኔም ሊድ ያለችው ቤተሰቦቼ ጋር ትንሽ ማረፍ ስላለብኝ ማዘር ልምጣ እያለች ነው፣ ሉሌ ናፍቆኛል እያለቻት ስለነበረ ነው እንጂ በሌላ ነገር ተሰብራ ምናምን አይደለም። እና ኤርሚ አሁን አብርሽን ብትቺ ያለውን ነገር አሳምንሽ ሩታ አጠገብ ባይደርስና የራስሽ አድርገሽ እዛው እንድታቆይልኝ እፈልጋለሁ። ምክንያቱም የጀመርኩት ነገር ስላለ ማለት ነው። እሺ ማለት እኔ እሞክራለሁ፣ ግን ደግሞ አሁን ላይ እሷ ጋር አትጠጋ ከእሷ ጋር አትሁን የምልበት ምንም ምክንያት የለኝም። ምክንያቱም ደስታ ተፈልጊዋለሽ ማለት ነው። አብራ ኖ መፈለግ ሳይሆን ልጁን ብሎ እየሄደ እስካለ ድረስ ልጁን ደግሞ አትየ ማለት ምንም መብት የለኝም እኔ። እሱ ልጁን አይቶ እንኳን ደስተኛ ሆኖ ሲመጣ በስትክክል ልቀበለው ነው የሚገባው እንጂ ለምን ሩታ ጋር ሄድክ፣ ሩታ ጋር ያለህን ነገር ቀንስ ጨምር ምናምን የምለው ነገር የለም። ምክንያቱም የልጁ እናት ናት። መስጠት ባለበት ነገር መርዳት ባለበት ነገር እሷን መርዳት አለበት ብዬ ነው የማስበው። ከዛ ባለፈ ግን ከሩታ እንዲርቅ አድርጊው ለምትለኝ ነገር ግን ሰዎች ምንም ቢሆን በማላቸው ልጅ ስላለ ልጅ ያገናኛቸዋል። አዛ ታይም ልጅ ብቻ የሚያገናኛቸው አይነት ሰዎች እንዲሆኑ አደርጋለሁ። ከልጅ ውጪ ምንም እንዳያገናኛቸው ለማድረግ እሞክራለሁ። ያ ደግሞ ያንተን ፍላጎት ብቻ ሳይሆን የኔን ፍላጎት ነው። ገባ? ከሱ ጋር ፊቸር ነው ማስበው፣ ከሱ ጋር ብዙ ነገር ነው ማስበው፣ ከሱ ጋር ብዙ ነገር ስለማስበው አሁን ላይ ከሩታ ጋር ምንም እንዲያደርግም አልፈልግም። ከልጅ ውጪ ምንም እንዲያገናኛቸው ስለማልፈልግ ይሄ ነገር እኔም ፈልገዋለሁ እና እስቲ ላውራው እሞክራለሁ። አው ማለት አንተስ ምን ያህል እርግጠኛ ላይ ነህ ከሩታ ላይ? አሁን ለምሳሌ ልቧ አልተሰበረም፣ አንቺ ፍቅር እንኳን ተቀበለው ልቧ አልተሰበረም ላልከው ነገር ውስጡን ለቄስ አይታወቅም። አይ ስልሽ ሩታን በደንብ ነው ማውቃት። ማለት ብዙ ጊዜ ስከተላት ኖር ያለው ታውቂያለሽ። እና በቀላሉ የምትሰበር ልጅ አይደለች። ገብቶሻል? ሉሌን በወዷ ይዛውላ ያን ያልሰበረችም አይደል እንዴ? አሁንም በእነዚህ አይነት ቃላቶች የምትሰበር አይነት ሴት አይደለችም ሩታ። በጣም ጠንካራነቷን ምናምን ስለማቅ ነው በሱ ነው እርግጠኛ ሆንኩባት። ምን ያህል እርግጠኛ ነህ ባልሽኝ ነገር ማለት ነው። ገብቶሻል አይደል? በሱ እርግጠኛ ከሆንክ ስለ ጠንካራነቷም ደግሞ ከመሰከርክ እቺ ልጅ እንግዲህ አንተስ እሷ ላይ ምን ያህል እርግጠኛ ነህ የሚለውን ነገር ቅድም አንተ አሁን አባብራም ምን ያህል እርግጠኛ ነሽ ያልከኝን ጥያቄ እኔ አንተ መጠየቅ እፈልጋለሁ። ማለት አያገባኝም፣ አይመለከተኝም። አንተም ስለኔ አያገባህም፣ አይመለከተኝም። ግን ደግሞ ካነሳውና ከጠየቀኝ አይቀር የኔ ነገር ብቻ ጎልቶ ከሚታያችሁ አንተስ ሩታ ላይ ምን ያህል እርግጠኛ ነህ የሚለውን ነገር ብትመልስልኝ ደስ ይለኛል። ያው ከጊዜ በኋላ የምታየው ነገር ነው። አሁን እንዲህ ብያል ነገርሽ ማለት አሪፍ ነገር እየተፈጠረ ነው። ፋሚሊዎችም እያወሩ ከፋሚሊን ጋር እያወራች ነው፣ ከኔም ጋር እያወራች ነው። አሪፍ ነገር ተፈጥሯል። ይሄን ብያል ነገርሽም አሁን ከጊዜ በኋላ የሚፈጠረውን አብረን እናያለን። ያው ፕሮግራሙ ላይ አረሳሽምሽ እጠራሻለሁ። ደስ ይለኛል። እግዚአብሔር ለሱ ያድርሰኝ። የእውነቴን ነው የምልህ። እኔ አንተንም ደስታ የእሷንም ደስታ ነው የምፈልገው። ምክንያቱም የእሷን ደስታ የምልህ እውነት ካንተ ጋር የእሷንማ ደስታ ፈልገሽ አታውቂም። ውይ ካንተ ጋር ደስተኛ ብትሆን እንዴት ደስ እንደሚለኝ እኔ ቃል የለኝም ከምልህ በላይ። የእሷን ደስታ መፈለግ ደግሞ አይጠበቅብኝም። ምክንያቱም እኔና እሷ ምንም አይደለንም። እንደገና ደግሞ በጣም በብዙ ነገር የተጋጨን ሰዎች ስለሆንን የእሷን ደስታ ፍለጋ ሳይሆን እሷ ስትደሰት እሷ ካንተ ጋር ከሆነች ለእኔ ግልግል ነው። ገባ? ምክንያቱም እዚች ጋር አብርሃም አይነካብኝም። ካንተ ጋር ደስተኛ ኑሮ እየኖረች ከሆነ እች ልጅ አብርሃምን የማትፈልግ ከሆነ ለአብርሃም ምንም ስሜት ከሌላት እንደገና አብርሃምን የማሰቃየትም ሆነ የልጁ አባት ብቻ አይነት እምነት ካላት እንዴት ደስተኛ አልሆንም? በጣም ነው እንጂ ደስተኛ እኮ። አሁን ወደ ሀሳቤ መጣሽልኝ ማለት ነው። ይሄ ነገር አብርሃምን ራስሽ ጋር አድርገሽ የሚያዝሽ ሁለታችንም ለጋራ ጥቅማችን ደርሰናል ማለት ነው እዚህ ጋር። ስለዚህ ተስማምተናል። ግን ደግሞ እኔ ደግሞ እንዳንቺ አይነት ስብዕና ቢሰጠኝ ደስ ይለኝም ማለት ምን አይነት ጥንካሬና ትዕግስት እንዳለሽ ለማመን ይከብዳል። ምናልባት አንተም ከዚህ በኋላ ጥንካሬና ትዕግስቱ ሰጥቶክ ሩታ ላይ የምታየው ይሆናል ማለት አንዳንድ ጊዜ የማትፈለግበት ቦታ ላይ ቆምክ ይመስልሃል ምናምን። አንዳንድ ጊዜ ስለማይክ ነው። እኔም አንዳንድ ጊዜ እሷ በፈለገችበት ሰዓት አለው የለውም ትላለችና አንተ ሩታ ላይ በምታየው መንገድ እኔም አብርሃም እያየው ዛሬ ግን እግዚአብሔር ይመስገን እሱም የልቤን አውቆ አፈቅርሻለሁ ብሎ መልሶልኛልና አንተ ምናልባት ከጊዜያት በኋላ እሷ አፈቅርሃለሁ ልትል ትችላለች። እግዚአብሔር ያቃናላችሁ። ስለ እውነቱ አንድ እናት አንድ ሴት
ልጅ ስለወለደች ብቻ ራሱ ጀግና ያስብላታል፣ እኔ እውነት ለመናገር ማለት ነው። ስለዚህ እኔ ስለሷ መጥፎ ነገር አላወራም። ምክንያቱም ሩታ ማለት እንዴት ነው ክፍተቷን ብቻ አላወራም። ምክንያቱም አልኩክ በቃ አንድ ሴት የልጅ እናት ናት ከተባለ አንድ ሴት አንድ ልጅ ከወለደች ጀግና ነው የምትባለው። ምክንያቱም እናትነት ከባድ ስለሆነ ማለት ነው። ከጎን በጎን ደግሞ የሴት ልጅ ብልሃትነት ምናምን ደግሞ ባይዛት ሞር ጀግና ትሆን ነበረ። ስለዚህ እግዚአብሔር ነገሮችን ያስተካክልልን። እሷም የራሷን ኑሮ ትጀምርና ካንተ ጋር እኔና እሱ የራሳችን ኑሮ እንደጀመርን እሷም ካንተ ጋር ኑሮ ብትጀምር እሰየው ነበረ ከምልህ በላይ ይሆናል። እግዚአብሔር ያሳካልህ ልትፈልጊ ነው የልብክን አንተ እንደምትፈልጋት አውቃለሁ። ምክንያቱም ብዙ ነገርን ትተክ ከውጪ እንደመጣህም አውቃለሁና አንተ ባደረክላት ነገር እሷም ተቀባይነት ያድርግና አንተም ሩታን እኔም አብርሃምን ለማድረስ ያብቃ። አዲስ ይሁን። አሜን አሜን። አሁን ሄርሜላ እንዳትረሹ ይሄንን ሀሳብ በደንብ ትኩረት ሰጥተሽ አብርሃም ከዚህ በኋላ ልጁ ነው አትይ የምከለክልበት አቅም የለኝም። ልጅን አትይ የምልበት አቅም የለኝም። ምክንያቱም ልጁም አባቱን ማየት ይፈልጋል። ስለዚህ ችግር የለውም መጥቶ ማየት ይችላል። ግን ደግሞ በሩታ ፍላጎትና በሩታ ደስታ ላይ እንዲጫወት አልፈልግም። ማለት ሊያዛት ወይም አትጂ ወይም ሂጂ ሊላት አይችልም። ከዚህ በኋላ ይሄን እንድትነግሪልኝ እፈልጋለሁ። የሚያየውም ከሆነ ይኸውና ነገሮችን እንትን ማለት ይችላልና ልጁን ማየት ይችላል። ግን ደግሞ ሩታን መጫን አይችልም። ማለት እየተጨነቀችብኝ ስለሆነ እሺ። ለምን ያህል ጊዜ ነው ልጁን ይዤ ሄዳለሁ እያለች ያለችው? እሱ የተወሰነ ጊዜ ነው። አብረን ልንሄድ እንችላለን አስፈላጊ ከሆነ ማለት ነው። እኔ ሰማሁት 2 ወር ነው አይደል? 2 ወር 1 ወር አይደል? ወይስ የተሳሳተ መረጃ ነው የደረሰኝ? እናቱ ነች አይደል? አመትም ይዛው ብትሄድ እኮ ችግር የለውም እንዴ ትችላለች። ግን ደግሞ በህጉ መሰረት ሲኬድ አባትም ደግሞ ልጁን የማየት ግዴታና መብት አለበት። ግዴታ የልጁን እናትና ልጁን በደንብ አድርጎ የመንከባከብ በብዙ ነገር የማገዝ በብዙ ነገር ትሪት የማድረግ የአባትን ፍቅር ማጣት የለበት። 1 አመት ከዚህ ራቀች ልጇን ይዛ ማለት ለአንድ ህፃን ልጅ ምናልባት በዚህ ታይም እናት ነው የምታስፈልገው በደንብ። ግን ደግሞ አባቱም ልጁን ስለሚፈልግ ልንለያያቸው የምንችለው ነገር አይደለም። ገባ? ስለዚህ ይሄን ነገር የሚያስማማ ነገር አይደለም። ግን ደግሞ ለሳምንት ኦር ለ2 ቀን ለ3 ቀን ኖርማል ነው። ቤተሰብ ጋር መሄድ መብቷ ነው። የወለደችውም ልጇ ነው። በልጇ ላይ ማዘዝ መብቷ ነው። ገባ? ግን ደግሞ አርቆ እሱን ላለማሳየት ምናምን አይነት ነገር ወይ እሱን ለማስፈራራት የተጠቀመችበት መንገድ በቃ እንዴት ነው? አልሸነፍም ተሸንፍ ያለው አይነት ነገር ነው ያየውባት ያለው እኔ። ምክንያቱም ከዚህ በፊት በጣም ረጅም ጊዜ ልጇን ይዛ ወደ እናቷ ቤት መሄድ ትችል ነበር። ለእረፍትም ቢሆን ለብዙ ነገር ቢሆን ገና ለገና እኔ ፍቅር በተቀበለበት በነጋታው ልጄን ይዤ ሄዳለሁ ማለት መጀመሪያም እኔ ከሱ የሰማሁት ነገር አለ። በልጄ ትመጣብኛለች እያለኝ ነበርና ኦፍ ኮርስ እሱን ነገር ነው ሳይለንት ሆና እያሳየች ያለች ሄርሚ። በነገርሽ ላይ አጋጣሚ ነው እንጂ ቆየ ካሰበች የተወሰነ ጊዜ እረፍት ማድረግ ከፈለገች ቆይቷል። እንግዲህ መረጃ የለም ያው አጋጣሚ ተገጣጠመ እንጂ ቆየች ካሰበች ቤተሰቧ ጋር መሄድ ካሰበች ቆይታለች። ያን ያህል ደስ አይበልሽ። ግን ደግሞ በጣም ያደነኩልሽ ነገር ጭራሽ አብርሃምን ከማፍቀር ብሶ ልጁን ደስታውን መመኘትሽ በጣም ደስ የሚለው ማለት ልጁን ማየት አለበት ብለሽ እንደዚህ በዚህ ልክ ትከራከሪኛለሽ ብዬ አስቤ አላውቅም። ማለት ብቻ ያስገርማል ተፈጥሮ በጣም እንደዛ ልጅ ነው ደስታ ማለት። እኔ እግዚአብሔርን ከልቤ ነው የምልክ። አንተ ነገሮች ቢስተካከሉልክ አይ ቲንክ እኔ የገጠመኝ ነገር ነው አሁን እየገጠመ ያለ። ምናልባት አንተ እኔ ሴት ስለሆንኩኝ አንተ ወንድ ስለሆንክ ስሜትን በደንብ ስለማትናገር ይሆናል እንጂ አሁን አንተ ላይ ምን አይነት ስሜት ያለው ማግኘት የማትችለውን ሰው ያፈቀርክ አይነት ስሜት ይሰማሃል። እኔም መጀመሪያ እንደዛ ይሰማኝ ነበርና ከዛ ባለፈ ደግሞ ልጅም የልጅ ፍቅርን አይቼበታለሁ። ልጁን ልዑልን አግኝቶ እኔ ጋር ሲመጣና ልዑልን ሳያገኘው እንዴት የልጅ ናፍቆት እንዴት የልጅ ፍላጎት እንዳለው በደንብ ነው ያውቀውና እስቲ ልጅ ሆኖ በልጅነቱ ስለወለደ ስላየሁት ነው በዛ ልክም እያልኩት ያለሁት ማለት ነውና ያነሳውን ሀሳብ ላንተም ብቻ ሳይሆን ለራሴም ብዬ ይሄን ነገር ለማድረግ ሞክራለሁ። ሌላም ትላይ ነገር ሀሳብ አለ ወይስ? ያው ሌላም ልጅ ነገር የለም። ደስ ይላል
ያለው ነገር እውነቱን ለመናገር ደስ ይላል። የተፈጠረው ነገር ደስ ብሎኛል። ማለት ስትሰቃይ ያየው ነገር ብዙ ከሀገር የምትወጪ እንደነበረ ምናምን ስትናገር ይሰምቻለሁና ያን ነገር ረስተሽ እዚህ ላይ መድረስሽ በጣም ደስ ብሎኛል እና ከዚህ በኋላ አብርሃም ያንቺ ነው። ደስተኛ ሆናችሁ እንደምትኖሩ ተስፋ አደርጋለሁ። የኔን ደግሞ ፈጣሪ ያውቃል። እግዚአብሔር ለሱ ያድርስ። ግን ደግሞ ማለት አሁን አንድ ጥያቄ እኔ ራሱ ትንሽ ጥያቄ ፈጠረብኝ። ማለት አሁን ላይ አብርሃም የኔን ፍቅር ሲቀበል 100% ኮንፊደንስ ኖሮኝ እንድንቀሳቀስ ረድቶኛል ብዬ አስባለሁ። ስለዚህ ይሄን ጥያቄ ልጠይቅህ አስባለሁ። ምንድነው እሱ አብርሃም የሩታን ህይወት ለመረበሽ ወይም ደግሞ ሩታን ፈልጎ በልጁ አማካኝቶ ሄደ አልከኝ አይደል? እሷ ያንን ነገር እንደማትፈልገው ምን ያህል እርግጠኛ ነህ? አብርሃም ቤት መምጣቱን በልጁ ሰበብ አድርጎ እሷም ያንን ነገር እንደማትፈልገው ምን ያህል እርግጠኛ ነህ? ማለት ትፈልገው ነበር ያንን ነገር ብዙ እኔም በዛ ምክንያት ነው የራኩት። ታውቂያለሽ ምናልባት የልጇን አባት ፈልጋ ይሆናል ምናምን ብዬ ነው የራኩት። ይሄን ነገር ታውቂያለሽ እንጂ ግን ደግሞ ሩታ የሆነ ነገር ስትሰማ ምን ያህል እንደሚቆርጥላት ደግሞ በደንብ አውቃት። ገብቶሻል? ያየችው ነገር የሆነ ነገር ከተፈጠረ ምን ያህል ጠንካራ እንደሆነ ስለማቅ በዛ ማንም መገመት የሚችለው ነገር ነው። ገብቶሻል? በምን ጉዳይ ነው ቆራጥ የሆነች? ቆራጥ ነች በቃ። በአብርሃም ጉዳይ ነው ቆራጥ የሆነች? አዎ በአብርሃም ጉዳይ? አዎ በጣም ብዙ ነገር ሊያስቆርጣት ይገባ ነበርኩ። ታዲያ ከኔ ጋር በምታየው ነገር ቆራጥ እንኳን አይደለች። ምናልባት በሌላ በህይወቷ ሊሆን ይችላል፣ ግን በአብርሃም እንኳን ቆራጥ አይደለችም። ምክንያቱም ከኔ ጋር ባለው ነገር ተመልሳ እሱን ትሪት ለማድረግ እየሞከረች ነበር፣ ወደ ራሷ ህይወት ለመመለስ እየሞከረች ነበር። ከኔ ጋር ያለው ነገር ታውቃለችና አይ ቲንክ ሳስበው እሷም ተስፋ አትቆርጥም፣ እኔም ተስፋ አልቆርጥም እንጂ ቆራጥ እንኳን አይደለም። ስለዚህ ትጠለዋለች እያልኩሽ አይደለም። ማለት የልጇ አባት ነው አይደል? አጠለውም እንጂ ግን እንዲመለስ ትፈልግ ነበር። አይ ሊሆን ይችላል፣ ምናልባት ሊሆን ይችላል። ግን ደግሞ ከዚህ በኋላ አዲስ ህይወት ነው የምትኖረው እሷ። ወደ ኋላ የምታስብበት ጊዜም የላትም ብዬ ነው ማምን፣ እንደኔ ማለት ነው። አንቺ የምታምኚውና የምታስቢው ነገር እንደሆነ ተስፋ እና አሁን ወደ ዋናው ስመጣ ከዚህ በኋላ ፍቅረኛሽን ብታስቆሚልን ማለት እዛው ህይወታችን ብትኖሩ ብዬ አስባለሁ። ማለት ባይረብሻት ልጁን ማየት ካለበት የትም ትሂድ መጥቶ ማየት ይችላል። ማንም የሚከለክለው አይኖርም። ግን ደግሞ በሷ ህይወት ላይ መወሰን እንደማይችል ከዚህ በኋላ ልነግርሽ ነው የመጣሁት። ከዚህ በኋላ አሪፍ ነገር እየመጣ ነው ያለው ፊት ለፊት ላይ እና ስለዚህ ያ ነገርን እንዳይበጠብጠውና እንዳይረብሸው ነው ይሄን ነገር እየነገርኩሽ ያለሁት። አመሰግናለሁ ስለመጣሽ፣ አክብረሽን ስለመጣሽ አመሰግናለሁ። ኤልሚ እኔም አመሰግናለሁ። ከዛ ባለፈ ደግሞ ደስታ ምናልባት አሁን አንተ ለወደፊት እያሰብካቸው ያላቸው ነገሮች አሉ። አሁንም ደግሞ ያሰብከው ነገር አለ፣ በቅርቡ ያየሁት ነገር አለና ያን ነገር ለማሳካት ብለህ ይሆናል ይሄን ሀሳብ ያመጣው። ግን ደግሞ አብርሃም ሩታ ጋር ስለሄደ ብቻ ሳይሆን ሩታ ጋር ያለው ነው አመለካከት፣ ሩታ ጋርም ያለው ሀሳብ በደንብ ብታዳምጠው ባይ ነኝ። ገባ? ምናልባት አሁን እያወራን ያለን አሁን ነገሮች የተስተካከሉ ነው ብለህ የምታስብ ከሆነ ያርግላችሁ። ምክንያቱም እኔ የእሷን ደስታ ፈልጋለሁ፣ አንተን ደስታ ፈልጋለሁ ያልኩበት ምክንያት የራሴንም ህይወት ንጹህ ሆኜ ለመኖር ስላሰብኩኝ ነው። ከዛ ባለፈ ደግሞ አብርሃምም እንዳልኩ ነው በልጁ ጉዳይ ነው እየሄደ ያለው። ሌላ ነገር ግን ኢንኬዝ ወጣ ያለ ነገር ካየውበት እሷን የመፈለግ ነገር ካየውበትና ወይም ደግሞ እሷን የመፈለግ ሳይሆን እሷ የእሷን ህይወት ድጋሚ ለመረበሽ ወይም ደግሞ አግባብ ያልሆነ ነገር ማይበት ከሆነ እኔ አሁን ፍቅረኛው እንደመሆኔ አንፃር ልመክረውና ይሄ ነገር አግባብ አይደለም ለማለት እሞክራለሁ። በጣም አመሰግናለሁ። ልክ ነሽ። አደራሽ ማለት ምን እንደምልሽ አላውቅም። ብቻ አስቢበት፣ አውሩ። ደውልልሻለሁ ሌላ ጊዜ እንገናኛለን። እሺ፣ መልካም ምሽት። እግዚአብሔር መልካም እድል እውነት እስከ መጨረሻው ያሳካል። ላንቺም እሺ፣ ሰላም። እሺ፣ ቻው። ያው እንዳያችሁት ነው፣ አግኝቻታለሁ። ሁሉም ነገር ነግሬያታለሁ።
አሪፍ ነገር እንደሚመጣ ተስፋ አደርጋለሁ። እስከዛ መልካም ምሽት።